ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ዳጣ ቀጣይ ክፍል። ደረጀና ሰላምን እንዴት አያችሁ? ደረጀ ሰላም ጋር ቀጥታ በመሄድ ልጄ ማየት ፈልጋለሁ ብሏታል። ደረጀ የሆነ ያሰበ ነገር ያለ ይመስላል። ምክንያቱም ሰላም ጋር ብቻውን ሆኖ በመሄድ ሰላም ልጄን ከእናቷ ጋር ላስተዋውቃት ነው፣ ልደቷንም በደንብ አድርጌ እደግስላታለሁ ብሏታል። ግን ጋሼ ካልክ እሺ፣ እኔም እናትነቴን ማወቅ ፈልጋለሁ፣ እናቴ መባል ፈልጋለሁ። ግን ደግሞ ስትነግራት እኔ መኖር የለብኝም ብላለች ሰላም። ደረጀ ለምን ብሏታል። አይ እኔ ባልኖር ደስ ይለኛል በማለት መልሳለታለች። እና ለማርታ አንቺ ነሽ የነገርሽው የዳጣ ልደት መሆኑን ብሏታል። እሷም አዎ ስጦታ ስትስጭልኝ ነው ያልኳት፣ ሌላ ምንም አላልኳትም ብላለች። እናም አሁን ሰላም እናትሽ ናት ብዬ ለዳጣ ብነግራት ዳጣ በጣም ነው የምትጎዳ። ምክንያቱም አጠገቧ ሆና ስትጠባበቃት የነበረ እናትሽ ናት ብላት፣ እንዲሁም ደግሞ ማርታን በጣም ነው የምትወዳት፣ በጣም ነው የምትሳሳላት። በዚህ የተነሳ ማርታ እንዳትጎዳ በማለት ዳጣ ስንት ጊዜ ከቤት ወጣለሁ፣ እኔ ወጣለሁ፣ ቤቱ ከምረበሽ እማዬም ከምታዝን እያለች ብዙ ጊዜ ከቤትም ለመውጣት ፈልጋለች ዳጣ። ስለዚህ ማርታን በጣም ነው የምትወዳት፣ በጣም ነው የምታከብራት፣ እንደ እናት ነው የምታያት ብሏታል። እናም ከሰላም ነው የወለድኩሽ ብላት ምን ሊሰማት ይችላል? እንዴትስ ልትቀበሉ ይችላል? ምክንያቱም አንቺን ብትሆኚ ለማርታ ልዩ ነሽ፣ ማርታም ደግሞ እንደ ቤተሰብ ነው የምታይሽ። ስለዚህ ሊከብዳት ይችላል። በዛ ላይ አጠገቧ ሆነሽ እናቴን አፈቀችኝ እናቴን እያለች ቆይታ አሁን ሳስታወቃት በጣም ትልቅ ስሜት ይሰማታል። ለዛ ነው የፈራሁት ብለዋል። ግን ደግሞ ደረጀ የሆነ ነገር ሊያሰበው ይመስላል። ግን ደግሞ ደረጀ ክፉ እንዲደርስበት ወይም ደግሞ ከድራማ ውጪ እንዳይሆን እፈራለሁ። ምክንያቱም ማርታ ከምታውቅና ማርታ መጥፎ እርምጃ ከምትወስድ እኔ ለዳጣም እናቷን ከነገርኳት በኋላ ምናልባት ራሴን ጎዳለሁ ብሎ ካሰበ ደረጀ አያምርም። በቃ ለማርታ ተነግሯት ያለችውን የምትወስደውን እርምጃ ወስዳ ቤቱ ሰላም ቢወርድና ሰላም ቢመጣ መልካም ነው። ከዛም ደግሞ ድራማው ይቀጥላል። ምክንያቱም ደረጀ አሁን ልጁ የደረጀ እንደሆነ አልታወቀም። ግን ለማርታ ቀላል ነው ብዬ አስባለሁ። ለምን ዳጣ የሰላም ልጅ ከሆነች ቀጣዩ ልጅ ማን ይሆናል የሚለው በቀላሉ ትደርስበታለች። ስለዚህ አሁንም ግን ለዳጣ እንጂ እናትነቷ ምን ነገራት? ለማርታ ዳጣ የማን ልጅ እንደሆነች ደረጀ ይነግራታል ብሎ እንግዲህ አላሳወቀንም። መቼም እንደዚህ ለዳጣ ልደት ደግሶ ለሷ ባዘጋጀ ልደት ላይ ለማርታ ዳጣ ልጅ ናት ብሎ ይነግራታል ብዬ አላስብም። ምክንያቱም እንደዛ ይነግራትም በቃ የሆነ ቦታ ወስዷት አረጋግቶ በቃ ይቅርታ ለመጠየቅ የሚመችበት ቦታ ሆኖ ወይ ደግሞ ቤታቸው ክፍላቸው ውስጥ ሆኖ ይነግራታል ብዬ ነው የማስበው እንጂ እንደዚህ በአደባባይ ይነግራታል ብዬ አላስብም። ምክንያቱም ነገሮቹ በአደባባይ ለማርታ ይከብዳታል። እስከ ዛሬ የደበቃትን፣ እስከ ዛሬ ዋሻትን፣ የጎደኛ ልጅ ናት፣ የስሳይ ልጅ ናት እያለ
ብዙ ጊዜ በተደጋጋሚ እሷ ስትጠይቅ ምርመራው እንኳን ስታደርግ ዲኤንኤ ማለት ነው። ኤቢም እንደዛው በተደጋጋሚ እማዬ ዳጣ ለምንድን ነው የመጣችው? ምንድን ነው የምታደርገው? እያለች በተደጋጋሚ እንኳን ስትጠይቅ ማንም ሰው ስለ ዳጣ ወይ ደግሞ ስለ ሰላም ጫፍ ነግራት የለም ነበር። ስለዚህ ይሄን ሁሉ ዋሻት የቆየ እሱ ሊከብዳት ይችላል። ማርታ እንዴት ዋሽተኝ እንዴት አጠገቤ ትኖራለች? በማለት እንግዲህ ዳጣ ከመጣች አሁን 1 አመት ይሆናታል እና ይሄን ሁሉ አመት እንዴት ታዋሸው? በማለት አስባችሁታል? ይከብዳታል። እናም ታዲያ መቼ እንደሆነ ባይታወቅም የዳጣ ልደት ደርሰዋል። የልደቷ ቀን እነግራታለሁ ብሎ ቆርጧል ደረጀ። ለሰላምም እንግዲህ ልጄን አልካድኩም፣ በስህተትም ቢወለድ ወንድ ልጅ ፈልጋለሁ፣ ግን ደግሞ ዳጣ እናቷ ሲያስተዋውቃት እንዲሁም ደግሞ ማርታ ስታቅ ምን እንደሚፈጠር አላውቅም። ምን ማርታ ኃይለኛ ናት፣ ከባድም ናት፣ እንዲሁም ትዳሯን ታምናለች። ውሳኔዋ ከባድ ሊሆን ይችላል። ስለዚህ አሁን የመጣሁት ልጄን ለማየት ነው ብሏታል። እሷ ራሱ ገርሟት ነበር። ጋሼ እንዴት ብቻህን መጣ ብላ ጠይቋ ነበር። እሱም ታዲያ ከማርታ ጋር መምጣት ነበረብኝ ብሎ ሲመልስላት አይ ብላለች። እና ታዲያ እኔ ለምን 1 ቀን መጥተህ ልጄን አታይም? በማለት ጠይቃለች። እሷም ታውቂያለሽ የነበርኩበትን መከራ ዛሬም አለሁበት፣ ዛሬም እሳት ላይ ነኝ። ልጁ በእርግጥ በስህተት መንገድ ቢወለድም አልካድኩም፣ ግን ደግሞ ዛሬ ልጄ ማቀፍ ፈልጋለሁ፣ ማየት ፈልጋለሁ ብሏታል። እንዳለም ልጁ ማቅፎ አይን አይኑን ሲመለከት ነበረ ደረጀ። ምክንያቱም ቤታቸው ውስጥ ወንድ ልጅ ይፈለጋል፣ እንኳን የአብራኩ ልጅ ቀርተው። ስለዚህ ሰላምም ደስ ብሏታል። ምንም ቢሆን አባት ከልጅ ጋር ዳጣ እንኳን እንደወለደች ሕፃን ልጅ ናት ተወስዳ የተጣለችባት። እናም ዛሬ ታዲያ ወልዳ አባቷ አጠገቡ ሆኖ ሲያቅፍ በጣም ደስ ይላል። ሰላምም ግን እኔ ልጄ ዳጣ አጠገቤ ብትኖር ኖሮ ወይንም ደግሞ አጠገቤ ሆና እሷ ልጄ መሆኗን ባቅ ኖሮ ስህተት አልሰራም ነበር፣ ግን የዳጣ መተካይ ነው ብዬ ነው ይህን ስህተት ያደረግኩት። ዛሬ ግን መመለስ አልችልም፣ እሱ የደረጀም ጥፋት ነው ብላለች። ምክንያቱም እናትሽ ናት ዳጣ ልጅሽ ናት ብሎ አልነገራትም። ለዛም ነው ሰላም ወደ እርምጃ ሄደችው። እናም ታዲያ ደረጀ ለአንዴም ለመጨረሻም ልጄን ልቀፍ፣ ልጄን ልየው ብሏታል። ጋሼ ለምንድን ነው ይሄንን የምታወራ? ለምንድን ነው እንደዚህ የምትለው? ምን አስበህ ነው ብላለች ሰላም። አይታወቅም፣ ማርታ ከሰማች ምን እንደሚፈጠር ምን እንደሚሆን አላቅም። ስለዚህ ለአንዴም ለመጨረሻም ልጄን ለማየት ነው የመጣሁት ብሏታል። ስለዚህ እዚህ ጋር ነው ደረጀ ያስፈራኝ። ደረጀ ምን አስቦ ነው? ደረጀ ምናልባት ማርታ እርምጃ ነገር ትወስዳለች ብሎ ፈርቶ ነው ወይስ ራሱ ከነገርኳቸው በኋላ እኔ ይሄንን ውርደት ተሸክሜ አልቆምም ብሎ ነው ደረጀ? ሆነም ቀረ ግን ደረጀ በዛም ደራሲዎቹ ደረጀ እንዳይወጣ ከድራማው ደረጀ ከወጣ ያው ብዙም አያምርም እና እንደዛ ነው ውድ ቤተሰብ። ቀጣይ እንግዲህ አቢጌል ኤቢ አንደኛው እንዳጣ እህቷ መሆኗን ተቀብላለች። እሷም ግን ያው